ሰላም ጤና ይስጥልን እግር ኳስ አፍቃሪያን እንደምን ዋላችሁ። ዳኒ ስፖርት አጫጭር መረጃዎችን ሊያቀርብላችሁ እነሆ ጀምሯል። እግር ኳስ ታሪክ ነው ይላል። ታሪክ የሌለው እግር ኳስ ታሪክ ከሌለህ እግር ኳስ ቦታ የላትም። ስታሸንፍ ብቻ ታሪክህን ትጽፍልሃለች ይላል ዳኒ ስፖርት። እናንተስ ምን ትላላችሁ? ሀሳባችሁን አስተያየታችሁን ኮሜንት ላይ አስቀምጡልን። ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ ማለት እንዳይዘነጋ። አሁን ወደ አጫጭር መረጃዎቼ ሳልፍ ዛሬ ይዤላችሁ የቀረብኩት ከሜዳ ውጭ ስለ ማንቸስተር ዩናይትድ ድብቅ ገጽታዎች በተመለከተ ይሆናል ማለት ነው። አንድ 4 ነጥቦች ላይ ለ3 ደቂቃ ያህል ይዣችሁ እቆያለሁ። ስለ ካሪንግተን የእንቅልፍ ባለሙያዎች በተመለከተ ዩናይትድ ተጫዋቾቹ ሜዳ ላይ ብቁ እንዲሆኑ ለማድረግ ከምግብና ከስፖርት ባለፈ ለእንቅልፍ ትልቅ ትኩረት ይሰጣል ማለት ነው። በልምምድ ማዕከላት ወይም ካሪንግተን ውስጥ ተጫዋቾች ከልምምድ በኋላ በሳይንሳዊ መንገድ እንዲያርፉ የሚረዱ የሰውነት ሙቀትን፣ የብርሃን መጠንን የሚቆጣጠሩ ልዩ የእንቅልፍ ክፍሎች አሏቸው። እንዲያውም ተጫዋቾቹ ወደ ቤታቸው ሲሄዱ የሚተኙበት ፍራሽ ሳይቀር በባለሙያዎች የተመረጠ እንደሆነ ይነገራል። የድሮ ወይም ኦልትራፎርድን የአትክልት ስፍራ ስንመለከት ኦልትራፎርድ ከላይ ሲታይ ሜዳ ብቻ ቢመስልም ከሜዳው በታች እጅግ ዘመናዊ የሆነ የማሞቂያና የፈሳሽ ማስወገጃ ዘዴ ተዘርግቶለታል። የሚገርመው ግን የሜዳው ሳር ሁልጊዜ አረንጓዴና ጠንካራ ሆኖ እንዲቆይ ለማድረግ አርቲፊሻል ፀሐይ ወይንም ደግሞ ግሮ ላይት ሌሊቱን ሙሉ ጥቅም ላይ ይውላል ማለት ነው። ከዚህ ባለፈ ለሳሩ ጥንካሬ ሲባል ነጭ ሽንኩርት በፈሳሽ መልክ በሜዳው ላይ ይረጫል። ይህም ተባዮችና በሽታዎች ሳሩን እንዳያጠቁት ለመከላከል ነው ማለት ነው። ሌላው የምሰጣችሁ መረጃ ዲጂታል ቤተ መጻሕፍትን በተመለከተ ነው። ማንቸስተር ዩናይትድ በዓለም ዙሪያ 1.1 ቢሊዮን በላይ ደጋፊዎች እንዳሉት ይገመታል። ይህን ግዙፍ ቁጥር ለማስተናገድ ክለቡ በለንደን ማዕከል ያደረገ ትልቅ የዳታ ቡድን አለው። እያንዳንዱ ደጋፊ በማህበራዊ ሚዲያ የሚያሳየውን ተሳትፎ፣ የሚገዛውን ማሊያ እና የሚመርጠውን ተጫዋች ተጠንቶ ለንግድ ስራዎች ይውላል ማለት ነው። ክለቡ ከኳስ ጨዋታ በበለጠ የቴክኖሎጂ ተቋም እየመሰለ መጥቷል ማለት ይቻላል። ሌላኛው በአራተኛ የምናየው መረጃ ስለ ምግብ ዝግጅት ሚስጥር ነው። ተጫዋቾች ከጨዋታ በኋላ የሚመገቡ ምግብ በደቂቃዎች ውስጥ እንዲደርስ ይደረጋል። ለምሳሌ ጨዋታው እንዳለቀ በ15 ደቂቃ ውስጥ ጡንቻቸውን እንዲያገግም የሚያደርግ ልዩ ፕሮቲን እና ካርቦሃይድሬት ድብልቅ ይመገባሉ። የክለቡ ሼፍ ለእያንዳንዱ ተጫዋች እንደ ደሙ አይነት እንደ ሰውነቱ ፍላጎት የተዘጋጀ የተለየ ሜኑ አላቸው ማለት ነው። ባጭሩ ስገልጽላችሁ እንደማጠቃለያ ባጭሩ ማንቸስተር ዩናይትድ ከኳስ ክለብነቱ ባለፈ በሳይንስ እና በቢዝነስ የተገነባ ግዙፍ ግዛት ይመስላል። ሜዳ ላይ የምናየው 90 ደቂቃ በዚህ ሁሉ ጥንቃቄ የተሞላበት ዝግጅት ውጤት ነው ማለት ነው። አድማጮቼ ያቀረብኩላችሁ መረጃ እንዳስደሰታችሁ እርግጠኛ ነኝ። አስተያየታችሁን በኮሜንት ቦታ ላይ ጻፉልን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን ደግሞ እንዳትረሱ። ስላዳመጣችሁን ከልብ አመሰግናለሁ። ባይ ባይ።